ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ውድ የሀገሬ ልጆች ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እንዴት ናችሁ? ሰላም ናችሁ ወይ? አለን ፈጣሪ ተመሰገነ ይሁን። ውድ የቻናሌ ቤተሰቦች የሀገሬ ልጆች ማለት ነው። እንግዲህ ዛሬ መተናል፣ በቪዲዮ መተናል ማለት ነው። እንግዲህ ትናንትና በጣም ደስ የሚል ምሽት ነበረ አመሻሽ ላይ ሩታና አብርሽ እንግዲህ ከዛ ሁሉ ጭቅጭቅ፣ ከዛ ሁሉ ትርምስ፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ ሀዘን በኋላ ያው እንግዲህ የትናንትና ዕለት የደስታቸው ቀን ነበረ። ሩታዬም እንግዲህ ያው ባለፈው ለመዝናናት ወጣ ሊሉ ሲሉ በዚህ መልኩ ሆኖ ወንድማችን እንደዚህ ምንም ነገር አይናገር ሰው በሚናገረው እየተመራ ራሱን በራሱን መወሰን ስለማይችል አዲስ አበባ መውጣት የለበትም ብለው በዛ እንደዛ መኪና ላይ ያስወረዱት ማለት ነው። እሱም እንግዲህ ራሱን ስቶ ያው ወደቀ መኪና ላይ ማለት ነው። የሚያሳዝነው ነገር ከዛ በኋላ ግን ደስ የሚለው ነገር ከዛ በኋላ ግን በቃ ሰላም ሆነው ምናምን ያው በመሀል ግጭት ቢኖርም ደስ ብሏቸው ምናምን ነገር እንግዲህ ትናንትና ዝንጥ ብለው ማለት ነው። ሩታዬም ስታይሏን ቀይራ ማለት ነው። አብረሽም ከነበረበቱ ከዛ ሁሉ ድብርት ከዛ ሁሉ ጭንቀት በኋላ ትናንትና በጣም ደስ ብሏቸው ሕፃናቸውን ልጃቸውን ይዘው ልዑልም ማለት ነው ልዑልዬን ይዘው ዘና ፈታ ለማለት እንግዲህ ያው ከአዲስ አበባ ውጭ አብርሽ አሁን ትንሽ ኖርማል ስላልሆነ ከአዲስ አበባ ውጭ የትም መሄድ አይቻልም ስላሉት እህትየውና ወንድምየው ማለት ነው ከአዲስ አበባ ውጭ መዝናናት አልቻሉም ማለት ነው። እና ያው አዲስ አበባ ሆኖ ግን ወጣ ብለን እዚሁን እናንተ ብቻ ጊዜ ያስፈልገናል አብረሽዬ፣ ከዛ ድብርት ከዛ ጭንቀት መውጣት አለብህ ምናምን፣ ደስተኛ ነህ ወይ ምናምን ስትለው አብረሽ ደግሞ አዎ እኔ በጣም ደስተኛ ነኝ፣ ከልጄ ከአንቺ ጋር ሁኜ መዝናናት በጣም ደስ ይለኛል እያሉ የሆነ ደስ የሚል የስንት የአንድ አመት ከምናምኑ ፍቅር ተመልሶ ማለት ነው ፍቅሩ ማለት ነው ፍቅራቸው ተመልሶ ማለት ነው። እና እንደዛ እያሉ በቃ እንደውም ከፈለግ ከዚህ ስንዝናና ነው የምንውለው፣ ምሳም እዚህ ነው የምንበላው፣ ከፈለግክም ደግሞ እዚህ አልጋ ቤት እንትን ይሄ መኝታ ማለት ሆቴል ምናምን አለ፣ እዚህም ደግሞ 1-2 ቀን ማረፍ እንችላለን። በቃ ከዛ ስትሬስ ከዛ ጭንቀት ምናምን መውጣት አለብህ አለችው እና ሩታዬ ማለት ነው። በጣም ደስ የሚል ሀሳብ ነው። ደስ ይላል ማለት ነው። እንግዲህ እግዚአብሔር ሩታዬን ከዛ ሁሉ ነገር ወደ ልቧ የመለሰ አምላክ ተመስገን ነው፣ ተመስገን ነው፣ ተመስገን ነው እህቶች፣ ተመስገን ነው ማለት ነው። እና እንደዛ እያወሩ ምናምን እንዴት ቀድመሽ ይመጣሽ አንድ ላይ አይደለ እንደ የነበር ነው ከቤት እንዴት ቀድመሽ ይመጣሽ ምናምን ስላት አብረሽ አሁን የተሎ እየቀደምኩ አንተ ቆየ ምናምን ብላ በቃ ደስ በሚል ነገር ምናምን የድሮ ፍቅራቸው ተመልሶ ማለት ነው። በቃ የፈለክበት ቦታ በቃ ዘና ፈታ ማለት ያለብህ መጨናነቅ የለብህም ምናምን በቃ ብዙ ነገር እያለች እሱ ደግሞ እንደዛ ስትለው ሩታ ማለት ነው እሺ ነው። ከእሺ ውጭ ምንም እኮ አያውቅም አብርሃም ማለት ነው። ድሮም በነገራችን ላይ አብርሃም በጣም የዋህ ነው በጣም ማለት ነው። እንግዲህ አይታችሁት ከሆነ በጣም የዋህ ነው። እንደዛ ሩታ ከወንድሞቿ ጋር ሁና እንደዛ ስታመነጫጭቀው እንደዛ ፊት ስትነሳው የጥፊ ምስት አቀምሰው ምናምን አንድ ቀን ተሳስቶ አንድ ቀን እንደው የሆነ ነገር ሆኖ እጁን እንኳን አንስቶባት አያውቅም። እኔ ካየዋቸው ከማውቃቸው ጀምሮ ማለት ነው አንድ ቀን እጁን አንስቶባት አያውቅም አብርሽ ማለት ነው። እና በዚህ ስነ ምግባሩ እኔ ደስ ይለኛል አብርሽ ማለት ነው። በቃ ማለት ጥሩ ልጅ ነው እውነት ለመናገር ያው አሁን ላይ ድራማም እየሰሩ ቢሆኑ ግን አብርሽ ይህን ጎኑን እኔ ደስ ይለኛል ማለት ነው። ውድ ሀገሬ ልጆች ማለት ነው። እና ትናንትና እንዳያችሁት እንደዛ ፈታ ዘና እያሉ በመሀል እንግዲህ ዳኔ ማለት ነው በየት እንደመጣ አላወቀችም ማለት ነው ሩታዬ ምን ይላታል? እሱ ጤነኛ አይደለም፣ በአሁኑ ሰዓት ጤነኛ ስላልሆነ እኔ ከጎኑ መራቅ የለብኝም። አብርሽ አሁን ላይ ከራሱ ጋርም አይደለም፣ ራሱም መኪና እየነዳ አይደለም፣ ረሳው የሚለውን ነው እሺ የሚለውና እኔ ምንም ቢሆን ጓደኛዬ ነን፣ አብረን በልተን ጠጥተናል፣ ገለመሌ ያለና አብረን መሆናል። በቃ አብርሽን እኔ ለአንቺ አምኜ አልተውም ምናምን ስላተይ ሩታ በጣም ተናደደች ማለት ነው። በጣም ነው የተናደደች። በጣም ነው በቃ ደሟ የፈላ ማለት ነው። በቃ ታውን እንኑርበት፣ በቃ እኔና ባሌ ልጅ ሆነን እንኑርበት፣ ከህይወታችን ውጡልን ማለት እንግዲህ ቡዜንም ይመለከታል፣ ዴቪንም ይመለከታል ማለት ነው። እንግዲህ እንደምታውቋት ሩታዬ ስታወራ ማለት ነው በቅኔ ነው የምታወራው ማለት ነው።
ቅኔ ማለት አንድን ሰው ወግና ግን 2 3 ይጨመርበታል ማለት ነው። እና ደስ ብላቸው ማለት ነው። ከዛ እነሱ ጋር እየተከራከረች እያለ አብርሽ በቃ እኛ ተዝናንተን እንመለሳለን በይው፣ ተዝናንተን እንመለሳለን በይው ምናምን በቃ የመጨረሻ ተናዳ ነው ለዳኒ ጓግጭ የነበረው ማለት ነው። ከዛ ልጁን ተቀበለና ቁጭ አለ እሱ ቁልጭ ቁልጭ በቃ ቁልጭ ቁልጭ። እንዴት ነው ህፃን ልጅ ምንም መናገር የማይችል በቃ ዝም ብሎ ቁልጭ ቁልጭ እንደዛ ማለት ነው። ህፃኑን ልጅ ያዘና የሆነ መናፈሻ ነው፣ ደስ ይላል። እውነት ለመናገር መናፈሻው እንዴት እንደሚያምር አላውቀውም እናንተ። ያ መናፈሻ የት ይሆን እንዴት አባቱ እንደሚያምር የሆነ እንደ ድንጋይ ነገር ሆኖ ካብ ነገር ነው የነበሩበት መናፈሻ፣ ያበደ ነው። እና እዛ ልጁን ተቀበለና ቁጭ ብሎ ቁልጭ ቁልጭ ነው የሚለው ማለት ነው። ሩተዬ በቃ ተናድታ ውጡልን፣ በቃ እኛን ተውን። እኛ ዴብ እንትና ይሄ ማን ነው ዳኒ፣ በዛን ጊዜ ጥሩ ጓደኛዬ ነህ፣ ብዙ ነገር አሳልፈናል፣ አብረን ጠጥተናል፣ አብረን ብዙ ነገር አድርገናል። እና አሁን ላይ እኔና ከአብርሽ ህይወት ውጡልን፣ ልጃችንም አብረን እናሳድግ፣ ህይወታችን ራሳችን እንምራ፣ በቃ ውጡልን፣ እየገባችሁ በየጊዜው እየመጣችሁ ህይወቴን አትበጥብጡት፣ እባክህ ተው ዳኒ ተው፣ እንደው ልለምንህ ተወኝ በቃ ምናምን ብላለችው ማለት ነው። ዳኒ ደግሞ ኖ እኔ አብርሽ ወደ ድሮ ጤንነቱ ካልተመለሰ በፍጹም አልተውልሽም አላት ማለት ነው። እንግዲህ አሁን እስቲ ዳኒ ምን ትሉታላችሁ? ዳኒ የእርጎ ዝንብ ነው ሲጀመር ማለት ነው። ከዛም ጥልቅ እዚህም ጥልቅ እዛም። በፊት ከሄርሜላ ጋር እያለ አብርሽ እንዴት ነበር ሲል የነበረው? ሩታ ሳትፈቅድልህ ቀለበት ማድረግ የለብህም ቀለበቱን ማውለቅ አለብህ ምናምን እያለ ብጥብጥብጥ ሲያረጋቸው ነበረ በፊት ማለት ነው። ሄርሜላና አብርሽ ደህና በሆኑ ጊዜ ማለት ነው። እና ይሄ አብርሽ እንትና ይሄ ማን ነው ዳኒ ራሱ ጸበል ያስፈልገዋል። ምክንያቱም ከዚህም ቀላዋጭ ነው ዳኒ ማለት ነው። ይቅሬታ ወዶች ማለት ነው። ዳኒ አይመቸኝም እውነት ለመናገር። ለምን እንትን ነው ቀላዋጭ ነው፣ በጣም ቀላዋጭ ነው። ከዚህም አለው ከዛም አለው። ከዛ በፊት አብሮ ነበረ ከሩታ ከጎኗ ሆኖኝ እኔ ያለሁልሽ፣ አንቺ ስትነኪን ያመኛል፣ ይጠመዝዘኛል ምናምን በዚህ ወጥ በዚህ ወርዶ ሲል የነበረው ማለት ነው። አሁን ግልብጥ አለና ወደ አብርሽ ደግሞ ሄርሜላንም ትውት አርጎ ሩታዬንም ትውት አርጎ ደግሞ ወደ አብርሽ ማለት ነው። አብርሽ እናትዬ አንተ ዝም ብለህ ጥልቅ ስለምትል ነው እንጂ ዳኒ እህቶች አሉት፣ ወንድሞች አሉት፣ ቤተሰብ አሉት። ከእነሱ ውጭ አይሆንም። አንድም ሰው ኃይለኛም ቢሆን በቃ ጥሩ አመለካከትም ቢኖረው ምናምን ከቤተሰብ ውጭ የሚሆን ሰው አለ ብዬ እኔ አላምንም ማለት ነው። ምክንያቱም ቤተሰብ እስከሆነ ድረስ ማለት ነው። እና እነሱ እያሉ ዳኒሻ ደግሞ እንደዚህ ጥልቅ ጥልቅ የምትለውን ብታቆም ይሻልሃል። ስለዚህ ሩታዬ ደግሞ የበፊቱ እንትንሽን የበፊቱ ኃይለኝነትሽን ሁሉን ነገር ብፍ አርገሽ ትተሽ በስነ ስርዓት ባልሽን መያዝ አለብሽ ማርዬ።